በገዳም ያሉ ሰዎች አሉ። ያሳዝኑኛል። ያው ላይፋቸውን እየከሰሩ ነው ብዬ ነው እነሱ ደግሞ የሚያዝኑት ለአንተ ነው። ይህንን ቪዲዮ ለዚህ ልጅ ይደርስልኝ ዘንድ ሁላችሁም ኮፒ ሊንክ፣ ሪፖስት፣ ሼር አድርጉልኝ። እንግዲህ ይሄ ወንድማችን የከሰረ ወንድማችን ወጥቶ በገዳም የሚኖሩ እንግዲህ ሰዎች ህይወታቸው በጣም ነው የሚያሳዝነኝ፣ ምን አይነት ህይወት እንደሚኖሩ ይላል። የሚያሳዝነው ያንተ ህይወት ነው። ምክንያቱም እነሱማ አላማ ኖሯቸው የፈጠራቸውን ለማመስገንና ለማምለክ ከዓለም ተለይተው ጊዜያቸውን ሁሉ ነገራቸውን ሰጥተዋል። ስለዚህ ለነሱ ማዘን አይደለም የሚገባ። ፈቀቅ ብላለች፣ አንድ ስቴፕ ከፍ ብላለች። በጸሎት ከጦርነት ወጣናል። እነሱ ገዳም ኖሮ እያለቀሱ ወይም ደግሞ እየጸለዩ ኢትዮጵያ ያለችበትን ህይወት ይኸው። እንደዚህ ብሎ ነገር አለ እንዴ? አንተ እንዳልከው በእነሱ ጸሎት ሰላም ሙሉ ለሙሉ የሚገኝ ቢሆን ኖሮ የሰው ልጅ ሲጀመርም ነፃ ፍቃድ ባልተሰጠው ነበር። ሰዎች ነፃ ፍቃዳቸውን ተጠቅመው ለሚሰሩት ኃጢአትና በደል እኮ የትኛውም ቦታ ላይ ሄደ ብታለቅስ፣ የትኛውም አካል ቢያለቅስ ያኛውን ሰውዬ ሊመልሰው አይችልም። የገዳም አባቶች ጸሎታቸውና ምልጃቸው ቤተክርስቲያን እንድትጠበቅ፣ ሰራዊቱ ሀገሪቷን እንዲጠብቅ፣ ድል እንዲያገኝ፣ ራሳቸው ድካም ሰዎች የሆነ ችግር ቢገጥማቸው ያ ችግር እንዲቀልላቸው ነው እንጂ ጸሎት የሚያደርጉት በገዛ እጁ ህዝቡ መስራት እየቻለ ሳይችል ቁጭ ብሎ እያወራ ከዛ ሀገሪቷ ድሃ ብትሆን ገዳም ያሉ አባቶች እንዴት የሚጸልዩ ጸሎት አልተሰማም ልትል ነው? እኛ በብሔር እየተሻኮትን እዚህ ብዙ ሰው እየሞተ ገዳም ያሉ ሰዎች እየጸለዩ ነውና ለምን ኢትዮጵያ ሰላም አልሆነችም ይባላል? እንደዚህ የሚባል የለም። እያንዳንዱ እያደረግነው ያለው ነገር በነፃ ፍቃዳችን ነው። ስለዚህ የእነሱ ጸሎት ደግሞ በአንተ ነፃ ፍቃድ ውስጥ ገብቶ ነገሮችን የሚያስለውጥ አይደለም። ባካችሁ አንዳንዴ ሚዲያ ስለተገኘ ብላችሁ ወታችሁ አፋችሁን ባከፍቱ የተሻለ ነው። ሲቀጥል ደግሞ ከሰው ተለይተው በገዳም የሚኖሩትን አባቶች ግን በዚህ ደረጃ ለመዝለፍና እንዲሁም ደግሞ እነሱ ላይ ለመሳለቅ በዚህ ደረጃ ባትሞክሩ የተሻለ ነው። ሚዲያ ያላችሁ ፖድካስት የምታዘጋጁ ደግሞ በተቻላችሁ አቅም በእግዚአብሔርና በእምነት ወይም ደግሞ በሃይማኖት ላይ በጣም እንዲህ አይነት የሚቀልዱና ግራ የገባቸውን አላቸው የዞረ ሰዎችን እያመጣችሁ ባታሳዩን የተሻለ ነው።